ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በተለየ ቪዲዮ ተገናኝተናል። እንግዲህ ጥቅምት ነው፣ ጥቅምት ገብቷልና በጣም ብርድ አለ። ብዙ ሰዎች ደግሞ ጉንፋን እየተያዙ ነውና ይሄንን ብርድ የምናባረርበትን ቆንጆ የሆነ አጥሚት ይዤላችሁ ቀርቤያለሁ። የአጥሚት አሰራር ነው ይዤላችሁ የቀረብኩት ዛሬ። እዚህ ጋር እንግዲህ በሁለት አይነት መልኩ ነው ያዘጋጀሁት። እንዴት ነው ያዘጋጀሁት የሚለውን ነገር ቪዲዮን ሙሉን ተከታተሉና ዛሬ ታገኛላችሁ። እዚህ ጋር እንግዲህ በቅቤ እዚህ ጋር ደግሞ ያለ ቅቤ አለው። በርግጥ ግን አንድ ላይ በማንተክተክ ነው የተሰራው። እዚህ ጋር ደግሞ ከስር ቅቤውን በማድረግ ከላይ አጥሚቱን በማድረግ ነው ያዘጋጀሁትና ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። ይሄው እንግዲህ እንደምታዩት ቆንጆ አጥሚት፣ በእውነት በጣም ምርጥ የሆነ አጥሚት ነው ያዘጋጀሁላችሁና እየሰራችሁ ተመገቡ፣ ጠጡ። እዚህ ጋር ደግሞ እንደምታዩት ይኸው እዚህ ጋር ቆንጆ የሆነ አጥሚት ሰርቻለሁኝ። እንግዲህ አብረን እናዘጋጅ፣ አብረን እንስራ እላለሁኝ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። አመሰግናለሁኝ። ቀጥታ አሁን ወደ አሰራሩ አብረን እናልፋለን። ድስታችንን ስቶባችን ላይ እንጥዳለን። የሚያስፈልገንን ያክል ውሃ እንጨምራለን። እናንተ ከፈለጋችሁ በምትጠጡት ኩባያ ውሃውን ለከታችሁ መጨመር ትችላላችሁ። አለበለዚያ ደግሞ እንደኔ ይበቃኛል የምትሉትን ነገር እንደዚህ ለከታችሁ ማድረግ ትችላላችሁ። እኔ እንግዲህ ይሄ ውሃ ይበቃኛል። ውሃውን እንግዲህ የምንለካው ያው 2 ሰውና 4 ሰው ያለበት ቤት አንድ ስላልሆነ ውሃ በዛ አድርገን እንጠቀማለን ማለት ነው። ውሃችን እስኪፈላልን ድረስ ዱቄታችንን እንበጠብጣለን። እዚህ ጋር ባዶ ሳህን በማምጣት ንጹህ ባዶ ሳህን በማምጣት አጥሚታችን የሚያስፈልገን ዱቄት እንበጠብጣለን። የአጥሚት ዱቄታችን እንግዲህ ይሄውና። መጀመሪያ ዱቄት አድርገን ሳይሆን መጀመሪያ ውሃ ጨምረን ነው ዱቄቱን መጨመር ያለብን፣ ምክንያቱም እንዳይጓጉልብን ማለት ነው። በመጠኑ ውሃ እንጨምርና ከዛ ዱቄታችንን እንነሰንስበታለን። እንግዲህ የዱቄታችሁ መጠን እንደ ተዘጋጀው መጠን ይወስናል። አንዳንድ ዱቄቶች ቶሎ ውሃ ያነሳል፣ ምክንያቱም ቶሎ ይወፍራል ማለት ነው። አንዳንዱ ደግሞ ያው ቀጠን ይላል። ለዛ ዱቄታችሁ ማወቅ ይጠበቅባችኋል ማለት ነው። አጥሚት ለመስራት መበጥበጫ እንግዲህ ይሄንን ነው የምጠቀመው። ማመሲያ ከተጠቀምኩኝ ጓጓላው ቶሎ ላይ ፈርስልኝ ስለሚችል ይሄንን ነው የምጠቀመው እኔ። እናንተ ግን እንደተመቻችሁ አድርጋችሁ ትችላላችሁ። እንደዚህ እንበጠብጣለን። እዚህ ጓጓላችን እስኪፈርስ ድረስ እንበጠብጣለን። እንግዲህ ለዚህ ለጥቅምት ብርድ ቆንጆ ነው አጥሚት። ጠጡ፣ ልጆቻችሁንም አጠጡ። በብዛት ልጆች ጉንፋን እየተያዙ ነው እና አጥሚት አሪፍ ነው። አጥሚት አጠጧቸው። በተለይ ማታ ሊተኙ ሲሉ ከጠጡ ቆንጆ ነው የሚሆነው። ጉንፋኑ አይጻናባቸውም እና ለልጆቻችሁ አጠጡ፣ ለራሳችሁም ጠጡ እላለሁኝ በሂራ ማጀት ስም። ሂራ ማጀትን እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የምለቀው አዳዲስ ቪዲዮ ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ። እንደዚህ እንግዲህ ይሄ በዚህ ያክል ውፍረት የኔ ዱቄት በቂው ነው። እናንተ ግን እንደ ዱቄታችሁ ይወሰናል። ቅድም እንደነገርኳችሁ ይሄው ሙሉ ለሙሉ ጓጓላችን ፈርሶልናል። ይሄው እንደምታዩት ጓጓላ የለውም። አሁን ወደ ውሃችን እናደርጋለን ማለት ነው። ውሃችን እንግዲህ ፈልቷል። ያው ፈልቶልናል ውሃችን። በንጹህ እቃ እንቀንሳለን፣ ምክንያቱም እንጨምርበታለን። እዚህ መልክ እንጨምርና
አንዳንድ ሰዎች አጥሚት አትወዱ፣ ግን መውደድ አለባችሁ። ጥሩ ነው አጥሚት፣ በተለይ ለጉንፋን በጣም አሪፍ ነው። ለብርድ በጣም ቆንጆ ነው፣ ሙቀት ይሰጠናል። ሞክሩት፣ ትወዱታላችሁ በጣም። ለጣዕም ቀረፋ እናደርግበታለን። ቀረፋ የተፈጨ ቀረፋ ሳይሆን እንደዚህ ያልተፈጨ ቀረፋ፣ እንጨቱን ቀረፋ እንጨምርበታለን። ጣዕሙን ቆንጆ ነው የሚያደርገው። ሞክሩት። አለመጨመርም ትችላላችሁ፣ ግን ቀረፋ ብታደርጉበት በጣም ነው አጥሚቱ የሚበስል። የሚበቃን ያክል ቀረፋ ጨምረንበታል። ልክ መጨረሻ ላይ ለመጠጣት ስንል እናወጣዋለን። እስከዛ አብሮ አጥሚቱ እስኪወጣ ድረስ አብሮ ይሆናል ማለት ነው። እንግዲህ አጥሚት የሚወፍረው በተንተከተከ ቁጥር ነው። ለዛ ስትበጠብጡ መመጠን ይኖርባችኋል። በጣም ወፍራም ከበጠበጣችሁ በጣም ነው ሲበስል በጣም ይወፍራል። እጅግ በጣም ስለሚወፍር መጀመሪያ መጥናችሁ መበጥበጥ ይኖርባችኋል። አጥሚታችን እንግዲህ እየበሰለልን ነው። የበሰለ እህልም ስለሆነ ብዙ ሰዓት አይፈጅብንም። ግን አጥሚት በደንብ መብሰል አለበት። እየተንተከተከልን ነው። እሳት መቀነስ ያስፈልጋል። በጣም ኃይል ባለው እሳት አጥሚት አይሰራም። ምክንያቱም በደንብ መብሰል ስላለበት፣ በደንብ መብሰል አለበት አጥሚት። ቀስ እያለ እየተንተከተከልን ነው። የሚታያችሁ ከሆነ ውስጡን በጣም የተንተከተከ ነው። ገንፍሎ ያልወጣው እሳቱን ቀነስ ስላደረኩት ነው። የቀረፋው ሽታ አጥሚቱ ላይ በቃ ይሸታል። ቀረፋ ቀረፋ ይላል። ይሄ ደግሞ አንደኛ ለጤና ቆንጆ ነው ቀረፋ። ሁለተኛ ነገር ደግሞ ጣዕም ኖሮት አጥሚታችንን እንድንጠጣ ያደርጋል። እነዛ ሞክሩት፣ ትወዱታላችሁ። ቤተሰቦቼ ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ። በተለይ ለብርድ ሰዓት አጥሚት በጣም ተመራጭ ነው። አጥሚትና ገንፎ አንደኛ ነው። ምክንያቱም አጥሚት አንደኛ ነገር ለልጆችን በጣም ቆንጆ ነው። ሙቀት ይሰጣቸዋል። በተለይ ሳል ሲይዛቸው፣ ጉንፋን ሲይዛቸው ፍቱን መድኃኒት ነው። እንደው መድኃኒት ከምትሰጧቸው እንደዚህ አጥሚቱን ትኩስ ነገሩን ብትሰጧቸው ለውጥ በቶሎ ያመጣሉ። በፊት ላይ እንግዲህ በጥቅምት ነው ብርድ ነበረ። አሁን ላይ ደግሞ በሂራ ማጀት ምን እንለዋለን? በጥቅምት 1 ብርጭቆ አጥሚት እንለዋለን ማለት ነው። እና ውስጡን ይሄው በደንብ እየተንተከተከልን ነው፣ እየደረሰ ነው። እንግዲህ የቅድሙ አረፋ ይሄው ወደ ውስጥ እየገባ ነው። እየታያችሁ አይደለም? ትንሽ ጨው እንጨምራለን። የማትወዱ ሰዎች አላችሁ፣ ግን ሞክሩት፣ ትወዱታላችሁ። በጣም ቆንጆ ጣዕም ነው ያለው። በጣም አሪፍ ነው። ጨው ቆንጆ ነው። ትንሽ ጨው አድርጉበት ስኳር ከማድረጋችሁ በፊት እና ቆንጆ ነው። ሞክሩት። በስኳር ብቻ የምትፈልጉ አላችሁ፣ ግን እስቲ ሞክሩት። አዲስ ነገር መሞከር አይደለ ዋናው ቁም ነገሩ። አዲስ ነገር ላይ እንግዲህ አዲስ ነገር ታገኛላችሁ ማለት ነው። ሞክሩ። ጨው ትንሽ ጠብ አድርጉበት። እንግዲህ ማር ካላችሁ በማር ከሌላችሁ ደግሞ በስኳር መጠቀም ትችላላችሁ። ማር ቢኖራችሁ ግን ቆንጆ ነው በደንብ በተለይ ጉንፋን ለያዘው ሰው። ግን ከሌለም ችግር የለውም። እኔም በስኳር ነው የምጠቀመው። ቤት ባፈራው ነው መጠቀም የምንችለው እና ሞክሩት፣ ትወዱታላችሁ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ። ቤተሰቦቼን በጣም አድርጌ ነው የማመሰግናችሁ። ለምትሰጡኝ አስተያየት፣ ለምትሰጡኝ ቆንጆ አስተያየታችሁ በጣም አድርጌ ነው የማመሰግናችሁ። ቤተሰብነታችሁ አይለኝ ልል ወዳለሁኝ። በመቀጠል ስኳር እንጨምርበታለን። እንግዲህ ለአጥሚታችሁ የሚበቃውን ያክል ስኳር
መጨመር ትችላላችሁ። እንግዲህ ስኳሩ እንደናንተ ፍላጎት ይወሰናል። አንዳንድ ሰው ስኳር ብዙም አይፈልግም፣ አንዳንዱ ደግሞ ይፈልጋል በደንብ። ግን እንደናንተ ምርጫ ነው። ስኳር በቂው ነው በቂው አይደለም የሚለውን እንቀምሳለን፣ ግን ስለሚለያይ ግን እናንተ እንደተመቻችሁ ማድረግ ትችላላችሁ። እኔ እዚህ ላይ 1 ማንኪያ ይበቃኛል። ከዛ ፍትነያ ላይ ደግሞ አደርጋለሁ። ቀረፋችንን አሁን ከውስጡ ማውጣት እንችላለን። ምክንያቱም ይሄው ቀረፋችንን በዚህ መልክ እንጠጣለን ማለት ነው። ይሄንን ብርድ ጉንፋን በዚህ አጥሚት እናባረራለን ማለት ነው። አብራችሁኝ ስለቆያችሁ በጣም አድርጌ ነው የማመሰግነው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለምትሰጡኝ አስተያየት በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። እንግዲህ አጥሚታችን ይሄንን ነው የሚመስለው። አጥሚታችን እንግዲህ በዚህ መልክ ሰርተን ጨርሰናል። እንግዲህ እንደምታዩት ቆንጆ ሆኖልናል። እንግዲህ ጠጡኝ ጠጡኝ ነው የሚለው በእውነት እና በየቤታችሁ እንግዲህ እየሰራችሁ በዚህ መልክ እየሰራችሁ እንድትጠጡ ይሄን ብርድ እንድታባርሩ እጋብዛችኋለሁኝ። እዚህ ጋር እንግዲህ በሁለት መልኩ ነው ያቀረብኩላችሁ። በቂቤ እንደዚህ በቂቤ ለምትወዱ በዚህ መልኩ በቂቤ ይሄው እንግዲህ እንደምታዩት በማንኪያችሁ ነካ ነካ አድርጋችሁት በማንኪያ እንዲነካ ነካ አድርጋችሁት ጠጡት። በጣም ቆንጆ ነው። በጣም አሪፍ ነው። ወደ እናንተ እንግዲህ ምርጥ የሆነውን ነገር ነው ይዤላችሁ የምቀርበው። ይሄ ደግሞ ያለ ቂቤ ነው፣ በባዶ ማለት ነው። ይሄው ግን ትንሽ ውስጡ ቅድም እንደነገርኳችሁ 1 ማንኪያ ቂቤ አድርጌ አንተክትኬዋለሁኝ። ይሄኛው ደግሞ በተጨማሪ ቂቤ እላው ላይ አድርጌ ነው። ቂቤውን ከስር አድርጌ አጥሚቱን ከላይ ቀደውበት ማለት ነው። ለዛ ነው ከላይ ጠለል ብሎ የወጣው። እናንተ በማንኪያ ነካ ነካ አድርጋችሁ ጠጡ። ለልጆቻችሁ እንግዲህ በቂቤ ከወደዱ በእንደዚህ፣ በቂቤ ደግሞ ካልወደዱ ከስር ቂቤውን አንድ ላይ ቂቤውን አንተክትካችሁ ከአጥሚቱ ጋራ በዚህ መልክ ስጧቸው። አንዳንድ ህጻናት እንደዚህ ቂቤ ሲያዩ ደስ ስለማይላቸው በዛ መልክ እንድትሰጧቸው እላለሁኝ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለምትሰጡኝ አስተያየት አሁንም በደንብ አድርጌ ነው ማመሰግናችሁ። እወዳችኋለሁ። በሌላ ቪዲዮ በሌላ የምግብ ዝግጅት እስክንገናኝ ሰላም ቆዩኝ እያልኩኝ በዚህ እሰናበታለሁ። ቻው ቻው።